በዛሬ ቪዲዮ በዘመናዊ ዓለም ተጽዕኖ ያልደረሰባትን ዓለም ወይም ጎሳ እንመለከታለን። ወደ አፍሪካዊቷ ሀገር ወደ ታንዛኒያ ተጉዘን የሰው ልጅ ታሪክ የስልጣኔ ለውጥ ሳይነካው ቀደምት የሰው ልጆች ይኖሩበት በነበረው መንገድ የሚኖሩ ጎሳዎችን እንመለከታለን። አድዛቢዎች ከ6 ሚሊዮን ዓመታት በፊት የነበረውን የአኗኗር ዘይቤ በመከተል በምድር ላይ ካሉ ከመጨረሻዎቹ ማህበረሰቦች አንዱ ናቸው። አድዛቢዎች ድንቅ አዳኞች፣ ከዋክብትን ጠንቅቀው የሚያውቁና ከተፈጥሮ ጋር ተስማምተው የሚኖሩ ጎሳዎች ናቸው። በዚህ ትንሽዬ ጎሳ ውስጥ የሰው ልጅ ጥንታዊ አኗኗር ፍንትው ብሎ ይታያል። ወደ ጥንታዊቷ የአድዛቢ ጎሳ አኗኗር እንግባ። የአድዛቢ ጎሳዎች እጅግ ሲበዛ ነፃነት ያላቸው ሲሆን የሚኖሩበት መሬት ሁሉ ቤታቸው ነው። በቡድን የሚኖሩ ሲሆን በምግብና በውሃ መገኘት ላይ ተመስርተው የሚንቀሳቀሱ ናቸው። የቀናቸው ዋና ክፍል ለአደንና ለምግብ ፍላጎት ይውላል። ወንዶቹ በዋናነት የሚያድኑ ሲሆን ሴቶቹ ደግሞ ፍራፍሬዎችና ማርን ይሰበስባሉ። ወንዶቹ ለማደን የሚረዳቸውን የጦር መሳሪያዎቻቸውን ሙሉ ለሙሉ በእጅ ይሰራሉ። የጦሮቻቸውን ጫፎች በድንጋይና በብረት ሲሰሩ ለማደን በሚዘጋጁበት ሰዓት ላይ የሚያድኗቸው እንስሳቶች ቶሎ እንዲሞቱላቸው የቅስታቸውን ጫፍ ላይ የሚገኘውን ሹል ክፍል መርዝ ይቀቡታል። አድዛቢዎች ድንቅ አዳኝ ናቸው። የሚያድኑትን እንስሳት ለመከታተል የሚችሉበት አስደናቂ ጥበብ አላቸው። እዚህ ጎሳ ውስጥ አደን ስፖርት ሳይሆን ለመኖር የሚከፈል መስዋዕትነት ነው። ማር ለአድዛቢ ጎሳ አስፈላጊ ነገር ነው። ማር ያለበትን የዛፍ ግንድ ለማግኘት ሲሉ አስደናቂና ቅድም መግቢያ ላይ እንደነገርኳችሁ ከተፈጥሮ ጋር ባላቸው ጥብቅ ቁርኝነት ይችን የምትመለከቷትን ማር አመልካች ወፍ የምትባለውን ወፍ በመጠቀም ማሩ ያለበትን የዛፍ ግንድ ማወቅ ይችላሉ። ነገር ግን ይህ ሁሉ የሚሆነው ለዚች ወፍ አስፈላጊ ክፍያ ከሰጧት ብቻ ነው። ክፍያውም የሚሆነው በወፏ መሪነት ካገኙት ማር ላይ በመቀነስ መስጠት ይኖርባቸዋል። ይህ ደግሞ በሰዎችና በተፈጥሮ መካከል ያለውን ጥልቅ ቁርኝነት ያሳያል። የአድዛቢ ማህበረሰብ የሚመራው በእኩልነት ነው። በጎሳ ውስጥ የበላይም ሆነ የበታች የለም። ሁሉም የጎሳው አባል ውሳኔ ላይ ድምጽ አለው። የሚያገኙትንም የሚያድኑትንም ማንኛውንም ነገር በጋራ ይበላሉ፣ በጋራ ይጠጣሉ። ይህ አሰራር ማህበረሰባቸውን ጠንካራ ያደርገዋል። እናም ማንም ሰው እጦት ውስጥ እንዳይገባ ይረዳዋል። ቋንቋቸው ለየት ያለ ነው። ቋንቋቸው በቃል ብቻ ይተላለፋል። ምንም አይነት ጽሑፍ የላቸውም። ይህ ቋንቋ ከጥንት ጀምሮ ሲተላለፍ የቆየው ታሪካቸውና ባህላቸውን ጠብቆ ቆይቷል። አንድ አድዛቢ ከዘመናዊ ሰው የሚለየው ነገር ጊዜን እንዴት እንደሚያዩት ነው። የጊዜ መቁጠሪያ ወይም የቀን መቁጠሪያ የላቸውም። ሕይወታቸውም የሚመራው በፀሐይ መጥለቅና መውጣት፣ በጨረቃና በዛራ ወቅቶች ነው። በሚያሳዝን ሁኔታ የአድዛቢ አኗኗር ዘይቤ ትልቅ አደጋ ላይ ነው። የሚኖሩበት መንደር በግብርናና በእንጨት ስራዎች ምክንያት ጫካው እየተመነጠረ በመምጣቱ በጫካው የሚኖሩ እንስሳቶች መቀነሳቸውን ተከትሎ ጎሳው በበቂ ሁኔታ የሚያድናቸው እንስሳቶች ቀንሰዋል። ቪዲዮውን እንዴት ተመለከታችሁት? ሀሳብ አስተያየታችሁን በኮሜንት አሳውቁኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሌላ በአሪፍ ቪዲዮ እስከምንገናኝ ሰላም ቆዩልኝ።